ሰው እኮ ምን ልሳደብ ብሎ እኮ ሲያቅድም ያደርሰዋል። አይገርማችሁ? ምን ልናገር እንዲህ እስኪ ሰሞኑን ደግሞ እስቲ እንደው በምን ልበጥብጥ የሚል ሰው ሁሉ እኮ አለ። እንደው ግርም እኮ ነው እና ሰላም የሌለው ሰው ማለት ምክንያቱም ምንድነው? ለዘመናት ኃጢአትና የተንኮል ውሃ የተኛበት ሰው ፍሎችን ነው የሚያበቅለው። አዝሪት አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምንጊዜም ዱላ፣ ነገር መዝራት፣ ነገር ስራ፣ ጸብ፣ ክርክር፣ ነቀፋ፣ ሐሜት፣ ተንኮል ነው የሚናገረው ማለት። የክርስቶስ ልጆች በጭምትነታቸው ሲታወቁ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸው፣ ሁሉን ነው የሚነኩት፣ ማይነኩት የሌላቸው ማለት ነው። ውበትን ደስታ አታድርጉት፣ የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት፣ ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት፣ ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው፣ ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን ምን ወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተነው ግን ሌሊትም ቀንም አብሮ ሊኖር ይችላል? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይል በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉም? ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትተው። የምትወደውን ነገር መተውህ ይዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታም ይሰጣል። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበ ቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ድፍን የሚያደርጋቸው። አበባን ሁሉ ነው የሚወደው፣ ሁሉ ይወደዋል። እመቤታችን የማይወዳት ማን አለ? በአበባ መዋል የማይወድ ዝንብ ብቻ ነው። ዝንብ የሚውልበትን ታውቁታላችሁ። ወደዚህ አካባቢ ያለ እዚህ ቤት ነው ያሉት፣ በሱ እዚህ አሉ ማለት ነው። ዝንብ በጽጌረዳ ላይ ደስ አይለውም፣ የሚውለው ቤት ነው እዚያ። ስለዚህ ጽጌረዳይቱ እመቤታችን የማይወዳት ዝንቡ ዲያብሎስና ልጆቹ ናቸው። ንቦቹ ግን ይወዷታል በእውነቱ። ያሬድ ማለት ንብ በሉ እንጂ፣ ቄርሎስ ማለት ንብ በሉ፣ ማርቆስ ማለት እነዚህማ እንግዲያ ማዛፏ ከመኮንን። ምክንያቱም ምንድን ናቸው? ንብ በሉ እንጂ ንብ ናቸው። ንቦቹ ይወዷታል፣ ዝንቦቹ ግን አይወዷትም። ስለዚህ ጽጌ እመቤታችን በምድራችን ላይ ታየችልን ማለት ነው።